አንድ የወፍጮ አስፈጭ ተብዬ የማረሳው ገጠመኝ ልንገራችሁ። ግን እንዳስቆሽ መስጅድ ነው ያለሁት። ድምጻችሁ እንዳይረብሽ እዚህ ብዙ ሰው ስለሚሰግድ 10 ሳንቲም ላስፈጭ እንደዚህ በጭንቅላቴ ተሸክሜ ሄድኩኝና ወፍጮ ቤት ገባሁ። ከዚያ በኋላ አስበዘንኩት። የሚፈጨው ሰውዬ በጣም ቢዚ ስለነበረ 1 ብር የሰጠሁት መስሎታል። እኔ የሰጠሁት 50 ሳንቲም ነው። ከመዘነው በኋላ መልስ 30 ሳንቲም ነበር ሊሰጠኝ የሚገባው፣ 20 ሳንቲም ቆርጦ 1 ብር የሰጠሁት መስሎት 80 ሳንቲም ሰጠኝ። ቶሎ ብዬ ሳይባንንብኝ እስከሚሄድ ድረስ በቃ ውስጤ በጣም ትናል። ትርፍ አገኘ። ከዚያ በኋላ ቶሎ አትፈጨም እንደለዋለሁ እኔ ቆይ ያንተ ተራ እየደረሰ ነው ይለኛል። እሺ ከላይ ወጥቼ ልፍጨው እያልኩት ከላይ ወጣሁኝና አደረኩት። ቶሎ አስፈጭቼ ዞር እያልኩኝ እያየሁት ካሁን ይባንናል ብዬ ይዤ ሄድኩኝ። አሁን ስሄድ ለእናቴ ስንት መስጠት እንዳለብኝ መንገድ ላይ ማሰብ ጀመርኩኝ። 20 ሳንቲም ቆርጬ ማለት ነው። እኔ ስንት አደረኩኝ? 20 ሳንቲም ይዤ ሄድኩኝ። ሌላውን አስቀምጬ ወታቸዋል 20 ሳንቲም መልሱ 30 ነው። ልብ በሉ። ሌላውን የት አደርገዋለሁ? ከቤታችን ሳልደርስ በፊት የሆነች ጣብቂያ አካባቢ እንደዚህ ከድንጋይ ስር ቁጭ አደረኳት። እናቴ ብትፈትሽኝና ብታገኝብኝ እንኳን ብዬ ያንን እንዳትቀምኝ ማለት ነው። 20 ሳንቲም እና ያስፈጨሁት እናቴ ብዬ ሰጣት። 20 ሳንቲም ሰጣት። በቃ አልኳት። እንዴ 30 እኮ ነው መልሱ አለች። ቆሽ ጠብቀኝ፣ አንድ ነው አይደል የማመጣው አልኳት። 10 ሳንቲም ነው አዎ አለች። ሄድኩኝና ዞሬ ካስቀመጥኩባት 10 ሳንቲም ሆና አነሳሁኝና ሰጠኋት። አሁንስ በቃማ አልኳት። አዎ በቃ አለች። ትርፉን ወስጄ አጠፋፋት። አላህ ይቅር ይበለኝ፣ አላህ ይቅር ይበለኝ። ይህ የወፍጮ ቤት ታሪኬ ነው። ወፍጮ ቤት ስላላችሁ ነው ኮሜንት ላይ ትዛስ ባላችሁ። ሌላ ገጠመኝ ልንገራችሁ። ይህን እንኳን ብዙ ጊዜ ስለነገርኳችሁ ይቅርባችሁ ተውት። ወይ የልጅነት ታሪክ፣ ወይ የልጅነት ታሪክ። ሌላ ነገራችኋለሁ ይቅርባችሁ። እድገምላችሁ። አንድ የሰፈር ጓደኛ ነበረኝ። አሁን ወታደር ነው። ማመዳው ይባላል የነበረው። እንዳለ የገጠር ሰዎች ጫት ያመጣሉ። ጫተራል አይደል? ጫተራል ማለት ከዛ በዚህ በወከባ ሰዎች እየተረማመዱ ምናምን ባለበት ቅዳሜ ቀን ነው 30 ብር 10 ብር አስቡት። የዛኔ በቃ እንጃ 3000 ብር ባሉት። ልጅ ነን እኮ ልጅ ነው ትንሽ። ከዛ መጣና ሁሴን አለኝ ያ ሁሴን 30 ብር አይቼ ነው እኔ ላሳይህና አንተ አንስተህ እኩል እንካፈላለን አለኝ። እሺ የት ነው ያለው አልኩት። እና ተከተለኝ አለ። ከታ ሲያሳየኝ እንዳለ ሰዎች የሚረማመዱበት ቦታ ነው። ትኩረት አልሰጡትም አለ። 30 ብር እንደዚህ 3 ማዕዘን ስላሴ ሰርተው ተቀምጧል። ከዛ ሄድኩኝና የሁት ራቅ ብሎ ይወዛለኝ። እንዴት እንደማነሳው አቀድኩኝ። ሄድኩ ቀጥታ ወደ ብር ሄድኩኝና አንደኛውን 10 ብር በአንድ እግሬ ረገጥኩት። አንደኛውን 10 ብር በአንድ እግሬ ረገጥኩት። አንደኛው ላይ ደግሞ ብይ ይዤ ነበር። ትንሽ ብይ አለች። ያችን ብይ 10 ብሩ ላይ ጣል አደረኳት። ልክ እሷ ወድቃብኝ ላነሳ መስዬ ወደ ታች ወረድ ብዬ እንዳነሳ ማለት ነው። ሰው እንዳያይ ነው። ከፊት ለፊት ሱቅ አለ። ያ ሱቅ ግን ቅዳሜ ስለሆነ እሱም ትኩረት አልሰጠውም። ምናልባት ቢያይና አንተ ምናምን እንዳይለን ማለት ነው። ብያዋን ጣል አደረኳትና አነሳሁት። ጓደኛ ያየ ነው ራቅ። ከዛ ወደ ግራ ሄድኩኝና ከግሬ ስር ሳብ አድርጌ ከቀኝና ከግራዬ 20 ብሩንም አነሳሁት። ጥቅልል አድርጌ 30 ብሩን ወደ ቤት በሩጫ ልክ ወደ ቤት ሄድኩኝና አባቴ ጋር
ተከተለ ልጁ አካፍለኝ 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 ዞር ብላ አላውቅም። እኔ እኮ ነኝ ያነሳሁት አልኩት። እኔ አይደለሁ እንዴት አሁን ያሳየው እኮ እንካፈላለን ብላኝ አላውቅም። ከዛ እያለቀሰ ወደ ቤቱ ሄደ። በአያት ያደገ ልጅ ነው። በአያት ያደጉ ልጆች ሲቀባጭ እንደሆነ ታውቃላችሁ። አያቶች አግብተው የሚያሳድጉት። አያቱን ይዞ መጣ፣ እያለቀሰ ይዞ መጣ። እኔ አባቴ ስር ተቀምጫለሁ። አካፍለው እኩል አይደለ እንዴ ልትካፈሉ የተነጋገራችሁት? እኩል ተካፈሉ አለች። አላካፍልም እኮ ያነሳው አባቴ አካፍለው በቃ አለኝ። አባቴ አንድ ነው የምሰጠው አልኩት። 10 ብር ማለት ነው። ልጅ ነው በጣም አንድ ነው የምሰጠው አልኩት። እሺ ስተዋለ ሰጠሁት 10 ብር። በስንት ክርክር ምናምን በቃ ከዚህ በላይ አልሰጠም አልኩት። ይዞ ሄደ 10 ብር። እኔ ያብር ሶስተኛ በሌላ ጊዜ ይሄው ልጅ 1 ብር ያያል። አሁን ያየው ደግሞ መጥፎ ቦታ ነው። ሱቅ ልክ ስትገቢ ፋርሻል የሚባል ነገር አለ። ከዛ ሚዛን አለ ምናምን በታች ገና ስትገቡ ማለት ነው። እዛ ቁጭ ብላ 1 ብር ተቀምጣ አይቷል። 1 ብር አይቼ ነው 50 እንካፈላለን እና አላሳየህ እሺ አልኩትና ወሰደኝ ሱቅ። እዛ ሱቁ በር ነው። እሺ አልኩትና ሄድኩኝ። ሱቅ ሄድኩኝና ቆፍኩኝ። ሰውየው ስር እንግባባለን። ሰውየው ጋር ሰፈር ስለሆነ ይልከኛል። እላከው ነበረ። ሁሌ ይባላል እንዴት ነው ሁሌ ደህና ነው ወሬ ምናምን ያዝኩት። ሰው እስኪመጣና የሆነ እቃ እስኪገዙ ድረስ እየጠበቅኩ ነው። በዛ ቢዚ ሲሆን ያችል ለመሳት እያወራሁት ምናምን እንደዚህ አንዲቷ መጣችና ቡና አለ ሁሌ አለች። ቡና ስጠኝ መስሎኝ እሺ ብሎ ቡና ሊመዝን ዘወር ሲል አነሳኋትና ሄድኩኝ ወደ ቤት ሄድኩኝ። ተከተለኝ አሁን አካፍልኝ እያለ አላካፍልም አልኩት። ቆይ ጠብቅ ላያቴ ነው የምናገረው እያለ እንደባለፈው ይሄደ። ሳይመጣ በፊት አካፍለው እንዳልባል አንባሻ ልግዛበት አልኩኝና ሄድኩኝ። አንድ አንባሻ ትልቅዬው 1 ብር ነው ይዛኝ። ሄድኩኝና አንባሻ ገዛሁበት። ከየት ያካፍለዋለሁ አሁን እያልኩኝ እየሳኩኝ ወደ ቤት ገባሁ። በቃ አያቱን ይዞ መጣ እያለቀሰ ነው። አባቴ ስር ተቀምጫለሁ። እዝና አካፍለው እያለች መጣች። አንባሻዬን ወጣ አደረኩኝና ይኸው ገዝቼበታለሁ ከየት ላካፍል አልኩት። አንባሻውን ያካፍለኛል አለው። ችግጥ አልኩኝ። እዛ አካፍለው አለች። ቁርስ አስተዋል ገባ። ቁርስ ግማሽ ሰጠ። ወይ ልጅነት ወይ ልጅነት ግን እውነትህን ነው። ወረበል ካዕባ እውነቴን ነው። አላህ ምስክሬን እውነቴን ነው። ትንሽ ናቸው ገጠመኞቼ፣ እነዚህ ናቸው። ለዛ ነው ያረሳኋቸው። ከዛዎች ብይ ቆርኪ ምናምን ነበር ህፃን ኳስ ትምትም ኳስ የለም እና ጥምጥም ኳስ